አመሰግናለሁ። ከጉና ክፍለ ጦር የህግ መምሪያ ክፍልና ስቴደንሳ ብርጌድ የህግ መምሪያ ክፍል ነው። ምናልባት በዚህ ሰዓት በዚህ ጊዜ የተገናኘንበት ዋና ዓላማ የሀገራችን ህልውና ለማስጠበቅ መሳሪያ አንግበን ወጥተናል። በዚህ ሰዓት ጎጃም፣ ጎንደር፣ ሸዋ፣ ወሎ ሳንል ሁላችንም አንድ ሆነን ከየትኛውም ቦታ ላይ ተገናኝተን የትኛውም ቦታ ላይ የአማራን አንድነት የምናጠናክርበት መልካም የሆነ የመልካም ትስስር የቀጠናዊ ትስስር ጉዞ ነው። ይሄ ጉዞ ምናልባት ጥላት ብዙ ነገር ሊያወራ ይችላል። ጥላት ገለናቸዋል፣ ጥላት በትነናቸዋል፣ ጥላት አጥፍተናቸዋል ሊል ይችላል። ይሄ ጥላት ወሬ ነው። የጥላት ወሬ ሳይሆን መያዝ ያለብን ጎጃም ላይ ተሻግረን አጤ ፋዘር አካባቢ ምን ያክል ጀብዱ እንደሰራንና መልካም እንቁ የሆኑ አመራሮቻችን እነ ሻለቃ ፈቃዴና ዘመቻ መሪ አበበ አንላይ ብንሰዋም እኛ ግን በጥላት ላይ ከፍተኛ የሆነ ድል ነስተን ከፍተኛ የሆነ ሙትና ቁስለኛ አድርገን ልከናል። ስለዚህ ይህን ያደረግነው ደግሞ ከምንም አይደለም። የጎጃምና የጎንደር መልካም ግንኙነት፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ አንድነት በጎጃም ቀጠናዊ ትስስር ጉዞ ነው። ስለዚህ ይሄንን እየጀመርን ነው ያለን። ጅማሮ ነው። የጎጃም አንድነት የአማራ ፋኖ በጎጃም አንድነት፣ የአማራ ፋኖ በጎንደር አንድነት ጅማሮ ነው። ነገ ግን አጠናክረን ሁሉንም አራቱንም ክፍለ ሀገራት ሸዋንም ወሎንም አንድ አድርገን አንድ አማራ ወደፊት የሚለውን ምዕራፋችን አስቀጥለን በዚህ ዛሬ በጀመርነው ዛሬ የመሰረተ ድንጋይ እንደማለት ነው። ነገ ህንፃውን አቁመን የአማራን ቤት በደንብ አድርገን እንደምንሰራ ባለሙሉ ተስፋ ነኝ። በዚህ ሰዓት ላደረጋችሁልን መልካም አቀባበል፣ ላደረጋችሁት የቀጠናዊ ትስስር መልካም ግንኙነት በጣም እጅግ እናመሰግናለን። የመብረቁ ብርጌድ መልካም የሆነ ስነ ምግባር አሳይታችሁናል። መልካም የሆነ እንግዳ ተቀባይነታችሁን አሳይታችሁናል። ይህ ነው እንግዲህ የአማራ ትልቁ መስተጋብር፣ ትልቁ አንድነታችን ከጎንደር ከጎጃም አንድ መሆናችን፣ አንድ አይነት ባህል ታች ጫፍ ድረስ ከአባይ ዳር ከተማ ድረስ አንድ አይነት ማህበረሰብ ነው። አንድ አይነት አሰራር፣ አንድ አይነት የትግል እንቅስቃሴ አይተናል። ይሄን መልካም የሆነ ግንኙነታችን ወደፊት አጠንከረን መቀጠል አለብን። አመሰግናለሁ።